ከሰራዊት ለየት ይላል የሚባለው ሰራዊት የማን ሰራዊት ነው? ያዕቆብ ዘስሩግ በግዙ ነው ማስረዳችሁ። አንዴ ልበርላችሁና በቀጣይ ምልክቱን አስረዳችኋለሁ። ከዚያ እጨርሳለሁ ማለት ነው። እሺ እንዴት ነው የምለው? ለምሳሌ ሰራዊተ መላእክቲሁ ቡ ማለት አቡነ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ መላእክት ዘእሳት መንጦላእቱ ለመድኃኔ ዓለም በእንተ ሥጋሁ ቅዱስ ወበእንተ ደሙ ክቡር ወንብጻ ቅድመ ገጹ ከመንባዕ ውስተ ዕዝራ ቅድሳቱ ለመድኃኔ ዓለም አሜነነ ኪያሁ ተወኪለነ ቦቱ ናዩ። እንግዲህ ምልክቱን በደንብ አድርገን እንረዳለን። ሰራዊት እንግዲህ ታውቃላችሁ። ሰራዊተ መላእክት የሚለውን ቅድሜሁ ለመድኃኔ ዓለም ካለ በኋላ ዲያቆኑ ካሉ በኋላ እንግዲህ ወይኬልልዎ የሚለውን እና ከዚህ በኋላ ያለውን አብሮ በጋራ ይባላል ማለት ነው። ስለዚህ አሁን እንዴት ነው ያዜምኩት? እንግዲህ አንደኛ የምትረዱ ምንድነው ከዚህ ውስጥ አንድ ጋር ያዜምነው ምልክት ሌላ ጋር ካለ ዜማው ተመሳሳይ መሆኑን ትረዳላችሁ። ለምሳሌ ሰራዊተ መላእክቲሁ ቡ ነው። ቡ ማለት አቡነ ማለት ነው። አቡነ ይች ለመድኃኔ ለመስል ሃሌ ይች ሃሌ የምትለዋን እንግዲህ ኩሉ ዘገብራ ላይም ተመልኩ። ኩሉ ዘገብራ ለጽድቅ እዚያ ጋር ብቻ ተመረናል ብዙ ቦታ ለማለት ነው። ለመድኃኔ ለመስል ሃሌ ዳኔ ይሄም ተምረናል። ኦ ማለት ወይ ወው ይሄንንም ተምረናል። ስለዚህ አለ ጭረቷ ማለት ነው። ዓለም ድፋት አብሮ አለ። ድፋት ባይኖር ኖሮ እንዴት ብሎ ነበር የሚቀረው? ዓለም ብሎ ነበር የሚቀረው ድርስ ማለት ነው። ግን አብሮ ዓለም መጨረሻ ደፋ ማለት ነው። በዚች ምክንያት ኦኬ። ከዚያ ይቀውሙ ስል ጭራት አለው ትንሽ ይቀውሙ ሮ በደሮ የት ተምረናል? አሁን ይሄንን ተምረናል። ብቻ ወደ ኋላ አስታውሱ። ይሄ ሮ ማለት በደሮ ብዙ ቦታ አስተምሬያለሁ። ምክንያቱም አሁን ይሄንን ዜማና ከዚያ ጋር ብታገናኙ ተመሳሳይ ነው የሚሆነው። ይቀውሙ በደሮ ቅድሜሁ አውግር ይሄንን የተምረናል። አሁን ብዙ ቦታ ተምረናል። ግን ፈላሲ ዘገባ ኩሉ ዘገብራ ላይ ለምሳሌ ይሄን ማለት ይቀውሙ ቅድሜሁ ሮን ራሱ ብትፈልጉ አሁን ይቼ ሮ በጣም ብዙ ቦታ ተምረናል። ብዙ ቦታ ይቀውሙ ቅድሜሁ ለመድኃኔ ይቺ ደረቷ ለመድኃኔ ዓለም ይሄ አንበር ነው። ይቺ ጭረቷ ወይኬ እስከዚች ያለችዋን ዜማ ማውጥ ወንድም ተመልከቱ። ወይኬ በደሮ ይህንን ከዚህ ጋር ይቀውሙ በደሮ ወይኬ በደሮ ተመሳሳይ ወይኬልልዎ አውግር ቅድሜሁ ያልኩት ይሄንኛው ማለት ነው። እዚህ ጋር ተመሳሳይ ነው። አሁን ተመልሶ አንዱ ምልክት መጣቀ ዜማው ተመሳሳይ ወይኬልልዎ አውግር መላእክት ይሄ ማለት ሀቡ ነው። እዚች ጋር ሀቡ ነው። ይቺ ወነች
ለማለት ነው። ሀው ማለት ለነዳያው ማለቴ አዎ ለዱያን ሀው ለዱያን ሀው ማለት ነው። ለዱያን ሀው ማለት ነው። ሀው ማለት ሀው ለዱያን ሀው ኦኬ። ከዚያ ዘይሳት ሌ ዘይሳት ሀሌ መንጦላይቱ ቡ ተማን ጋር ተመሳሳይ ነው። መላእክቲሁ ከሚለው ቡ እዚህ መንጦላይቱ ለመ ይችሌ ለመሃሌ ትደግማለች ራሷ ለመዳኔ ወይወው ለመዳኔ እንደዚህ ማለት ነው። ምልክቱ ነው ዓለም ይሄም እንደዚህኛው ማለት ነው። ከዚያ ይሄ ቡርክት እንግዲህ ይሄንን የተመረናል በትንሹ መስቀል አብርሃ መስቀል እምነበያ ስንል ቡር ብዬ አስተምሬያለሁ። በእንተስ እቺ ጭረቷ በእንተስ ጋሁ ተደገም በእንተስ ጋሁ አውግር ቅዱስ ሃሌ ሃሌ ማለታቸው በእንተስ ጋሁ ቅዱስ ቀስል ደረት ትንሽ አላት ቅዱስ ሃሌ ወበእንተ ደሙ ክቡር ይሄ ትንሃደ ማለት ትንሳኤሁ አጋደ ማለት ነው። ትንሳኤሁ አጋደ ማለት ነው። ወበእንተ ደሙ ክቡር ወን ይቺ ይረከርክና ትንሽ ይጭራል። ይኸው ወን ጻህ ጥዎ ማለት አበጥዎ ማለት ነው። አበጥዎ ጥዎ ማለት እንግዲህ ምልክቶቹን አሁን ለማስቀመጥ ለመጻፍ እዚህ ጋር ስፔስም የለ እንደምታዩት። ስለዚህ እናንተ በማስታወሻ መያዝ አለባችሁ ማለት ነው። ቅድመ ገጹ አውግር ተደገመ እዚህ አለ። ስለዚህ አሁን በሶስቱም ቦታ ላይ የሚያወጣው ድምፅ ተመሳሳይ ነው። ምክንያቱም ምልክቱ አይቀየርም ብያቸዋለሁ። ቅድመ ገጹ ጫፍ ሁለት ተረከርኩት ማለት ነው። ጨር ከመን ንለይ መንባ ብር ማለት ይሰብር ማለት ነው። ብር ማለት ውስተ ዕዝራ ቅድሳቱ ይሄ ከማን ጋር ተመሳሳይ ነው? መላእክቲሁ ከሚለው ጋር ለምን ቡ ነው፣ እዚህም ቡ ነው። ሌላ ቦታም እዚህ ጋር መንጦላይቱ ከሚለው ጋርም ተመሳሳይ ነው። ውስተ ዕዝራ ቅድሳቱ ውስተ ዕዝራ ቅድሳቱ የሚለው ተናባቢ ነው። አንድ ቃል ነው፣ አንድ ወርድ። ይሄ ድርብ ቃል የምንለው ማለት ነው። እንደዚያ ማለት ነው። ለምሳሌ ቤተ መጻሕፍት እንደምንለው እንደ አንድ ቃል ለሚወሰደው ውስተ አይነጠልም እንጂ ለዛ ነው ቡ አብሮ ነው ማለት ነው። ውስተ ዕዝራ ቅድሳቱ ለመዳኔ ለመሃሌ ዳኔ ዓለም ወይወው ሌጋ ያየው እንትን ያልኩት ነው። ከዚያ አሚነነ በደሩ አያትካትኛው ይቀውሙ አሚነነ ተመሳሳይ ሮኖ አመልክቱ አሚነነ ኪያሁ አውግረየው አውግር ስጋሁ ሌላ ቅድሚያሁ ኪያሁ ተመሳሳይ ሶስቱም አራቱም ማለት ነው። ተወኪለነ ቦቱ ነሐዩ ጾ ማለት ብፁዕ አንተ ዮሐንስ ሳይሆን ዮሐንስ በአብዛኛው የልጆቻቸውን ስም ምንም እንትን ስትሉ ዮሐንስ የሚባል የለም። ዩ ሳይሆን ዮ ነው ተብሎ መጻፍ ያለበት መስተካከል አለበት። ይህም ትምህርት ነው ብዬ ነው እንጂ እንትኔ አይደለም። እሱ እንግዲህ ኮንቴንቴ አይደለም ግን ያው ስለዚህ ስናጠቃልለው እንዴት ነው? ሰራዊተ መላእክቲሁ አቡነ ለመዳኔ ዓለም ይቀውሙ ቅድሜሁ ለመዳኔ ዓለም ወይኬልል ወመላእክት ዘይሳት መንጦላእቱ ለመዳኔ
ዓለም በእንተ ሥጋሁ ቅዱስ ወበእንተ ደሙ ክቡር ወንብጻ ቅድመ ገጹ ከመ ንባእ ውስተ ዕዝራ ቅድሳቱ ለመድኃኔዓለም አሚነ ነኪያሁ ተወኪለነ ቦቱ ናዩ። ይሄ ነው። በመካከል እንደነዚህ አይነት ነገሮችን መስራታችን ይጠቅመናል። ስርዓተ ቅዳሴ ይኸው በክፍል የምሰራው ግን ይቀጥላል።